በዛሬው ዕለት ስለ ጋብቻ በተሻሻለው የቤተሰብ ህግ መሰረት የማንኛውም አይነት ጋብቻ ምን አይነት ውጤት ይኖረዋል የሚለውን እናያለን። በተሻሻለው የቤተሰብ ህግ መሰረት አንቀጽ 40 ላይ ከአንቀጽ 40 ጀምሮ የተለያዩ የተጠቀሱ የህግ ድንጋጌዎች አሉ። በመጀመሪያው አንቀጽ 40 ላይ ሁሉም የጋብቻ አፈጻጸም ስርዓቶች ተመሳሳይ ውጤት ያላቸው ስለመሆኑ ተገልጿል። በንዑስ አንቀጽ 1 ላይ በማናቸውም አይነት የጋብቻ አፈጻጸም ስርዓት መሰረት የተፈጸመ ጋብቻ ተመሳሳይ ህጋዊ ውጤት ይኖረዋል በሚል የተደነገገ ህግ አለ። በሁለተኛ ደረጃ በዚህ ረገድ ጋብቻ በክብር ምዝገብ ሹምፊት ወይም በሃይማኖት ወይም በባህል በታዘዙት ስርዓቶች መሰረት የተፈጸመም ቢሆን ልዩነት አይደረግበትም ይላል። ይሄም ሁሉም አይነት በምንም አይነት መልኩ የተፈጸመ ጋብቻ ተመሳሳይ ውጤት ወይም ኢፌክት እንዳለው ይገልጻል። በአንቀጽ 41 የሩካቤ ስጋ ግንኙነት መፈጸም በማለት ተደንግጓል። ይህም የሩካቤ ስጋ ግንኙነት በእውነት መፈጸሙ ወይም ተፈጽሟል ተብሎ መገመቱ ጋብቻውን ለሚያስከትለው ውጤት አስፈላጊ አለመሆኑ ተገልጿል። በአንቀጽ 42 የጋብቻ ውል፣ ይህም ተጋቢዎች ጋብቻቸው ንብረታቸውን በተመለከተ ስለሚያስከትለው ውጤት ጋብቻቸውን ከመፈጸማቸው በፊት ወይም እጅግ ቢዘገይ ጋብቻቸው በሚፈጸምበት እለት በውል መወሰን እንደሚችሉ ተገልጿል። ይህም ማንኛውም ተጋቢዎች ስለ ንብረታቸው ከጋብቻቸው በፊት በውል መልክ ማን የትኛውን ንብረት ማስተዳደር እንደሚችል፣ የትኛው የግል ንብረት የትኛው የጋራ ንብረት እንደሆነ በውል መልኩ ማስቀመጥ እንደሚችሉ ይገልጻል። በሁለተኛ ደረጃ እንዲሁም ግላዊ ግንኙነታቸውን በሚመለከት የሚኖራቸውን መብቶችና ግዴታዎች በዚህ ውል መወሰን ይችላሉ ይላል። በዚህ አንቀጽ ንዑስ አንቀጽ 1 እና 2 መሰረት ተጋቢዎች የሚያደርጓቸው ውሎች አስገዳጅ የህግ ድንጋጌዎችን የሚቃረኑ ሊሆን እንደማይችሉ ተገልጿል። በአንቀጽ 43 የተጋቢዎች ችሎታ ማጣት በሚል የተጻፈ ህግ አለ። ይህም በፍርድ የተከለከለ ሰው የሚያደርገውን የጋብቻ ውል እርሱ ራሱ ካልፈጸመውና ፍርድ ቤቱ ካላጸደቀው በስተቀር ውጤት እንደማይኖረው ተገልጿል።